ወደፊት ምን መሆን ነበር የምፈልገው አንተ? ኢንጂነር። እሺ አንተስ? ያለማችን ባላብት። እሺ አንቺስ? ያሱሚስ። የኔ ውድ በጣም ነው የምወድሽ። እኔም በጣም ነው የምወደው የኔ ውድ። ስለምን እያሰብሽ ነው? ያው አንተ የምታስበው ነው። እኔም ማስበው ባለግ ይቅርታ አንድ ነገር ላስቸግር። አማርኛ ጽሑፍ ትንሽ ያስቸግራል። ከሌላ ሰው መጥቶ ነው። እኔ አንብብ። ይሄን ወንድሜ ልኮ ነው ደብዳቤ። ምንድነው? ደብዳቤ ልኮ ነው እንዳነብ ነው። አንተ አማርኛ ትንሽ ያስቸግራል። እንዳነብልህ? ንገር። እንደዛ አንተ ንገር። ጮክ ይበል። ሰላም ኤርሚያስ፣ እንዴት ነህ? እሺ። የወሰድከውን 1 ሚሊዮን ብር ሰዎች አውቀዋል። ካለህበት ስለመጡ አለውና ሩጥ። አሁን 1 ሚሊዮን አለ ምን አለውና Yes! ወንድሜ አረ ብር አይደለም፣ ካሜራ አለ። የቲክቶክ ቪዲዮ እየሰራን ነው። ቦርሳው ምንም የለውም ወንድሜ፣ ይቅርታ። አማርኛ እችላለሁ። አረ እንደዚህ አይሰራም። እናመሰግናለን። ምንድነው እንደዚህ እንዴ? ካሜራ አለሽ? ሊበላ 1 ሚሊዮን ብር አረላሽ። አንዷ ደግሞ በዚህ መጣች። ዋት ካንትሪ እዚህ ሳያውቁም ብሎ እኮ ነው ያንተው ካንትሪ በጂ ዋት ፋክ ማን ይገ ወሳብ ፍቂ እቂ ተቀበየኛኔ እሱ አያውቁም በደ ታተበናታ አለኖ ፕሮብሌም ባክ ተደበራለን ዚስ ለሚኩራ ወንድም ለሚኩራ አራዳ ጋራንድ ፉርቲና ያኖ ፕሮብሌም በጂ ፋክ ሜን አያውቁም በደ ፋዝሩም ቢዚ ሜን ተጨነስከ ምናምን ምን እሺ ነው አይ ኖ ዛት መንዴ ቱስዴይ ዌንስዴይ ፍራይዴይ በጂ ሳተርዴይ መርጠላ ፉል ፓኬጅ በጂ እንዴ አሞራይን ዘስከይ ፍላይኪ ከበጂ እንዴ ተደበረ እንዴ ወዳጅ። እሺ ወደፊት ምን መሆን ነበር የምፈልገው አንተ? ኢንጂነር። እሺ አንተስ? ያለማችን ባላብት። እሺ አንቺስ? ያሱሚስ። ያሱሚስ። እኔስ ኢንጂነር እደውልልሻለሁ። ትጭ ምን ማለት ነው አንተ? እንደዚህ አይነት ቀልድ ቀልደሃል አልኩም እንደ ከኔ ጋር ዲዮኖ ስኪዮሮ ኮኖማ አርስኪዮሮ እንተኛኮ la patrona Gilda Sambendengesu mon ami Gaël Iloijo አቺ ቦሲ ምን አርገሽ ነው? የቀድሞ ከንፈር ወዳጄ ነበር። አሁን ሌላ ሊያገባ በግንቦት ታጭቷል። አሁን መጥቶ ይቅርታ ተጠጥቻለሁ አንቺን ነው ወዲያ ነኝ እና አፍር ካፈገበውለታ አንጨቅ ደህና ነህ ልጆቼ? መስከን ደህና ዋሉ። ድንግል ላይ ብላ ትመጠምጣለች አይደል? አረ ማሰለስ ይባል የባ እቺ ጣውላ ጌጥ ማሰለስማ ዝም በል እንዴ! እኔ በኋላ እያዋኘ እንዳታድር ነው፣ ለራስ ነው። ወክንያም ምን ይላል ወርዳ ሙያ አለኝ ብላ ራሷን ክባለች። ገንፎ ለመስራት ሽንኩርት ታቁላላለች አሉ። እንዳንቺ አይነት እኮ ነው እንደኔዋ ጉድ ዘጎቲን ፍቼ ዛራው እንዲዝ ኮየፈቼ ፍየል ወዲህ ቅዝምዝም ወዲያ ዕውቀትሽ ጨምሯል የኔ ድል አህያ። አቤት ዕውቀት አንቺ ምን ነው? እኔማ ግመል እኮ ምራቋን ስትጥብሽ እኮ ነው ሰው እንዳልሆንሽ የገባኝ። የሆነ ጭንቅላትሽ ላይ መከዝም አለብሽ የሆነ ነገር በማጣራው አጣራዋለሁ እንጂ እኔ እኮ የሚገርመኝ ትዳር አለ የተባልኩት ለቢልሌ ያገባሁት የሰፈር አለሌ። እንዴት ነው የምንስማማው የኔ አሞሌ?
አንቺ እኮ ጉልባን ለመስራት ድፍን ምስር ምትለቅሚ ሴትዮ እኮ ነሽ። ብለሽ ደግሞ አዲስ ጎጆ ወጮች ነንና እኔንም ቤቴን የሚውል ጓደኞችን ጠራ ትኛለሽ። አልቀረብሽም። ዘውድ ነሽ እንዳልደፋሽ ግዴለሽም። ቃሌ ስሚው ባይጥምሽም ግዴለሽም። ይጠቅምሻል ላይ ቆዳሽም ግዴለሽም። አወዛውዘው ባይጥልሽም ግዴለሽም። ድሎ ፍቅር አይለቅሽም ግዴለም 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 ይሁን ግድ አይደለም። ትዕግስቴን ጨርሼ ፊቴን እስካዞረው ወይ አንቺን አግብቼ ህልሜን እስክኖረው Boss Eric Mandala, the one and only la force fédératrice de la jeunesse, Patrick Katumbo, Papa Benjamin. Allô? ምን እያያችሁ ነው? ወላካሎ ወላካሎ ኤሎ ጓደኛዬ ባለፈው ሽባ አረገንን ዛፓ አግኝቼዋለሁ። ምን ላድርገው? አዎ ድንጋይ ጀሉ ልበርግደው። እሺ ከያዘኝስ ቲክቶክ ነው ልበለው? እሺ ስልኬ ካልሰራ ማለት ነው ፍራሽ ይዘልኝ ነው በቃ። ወላካሎ ሄሎ ወላካሎ ሄሎ ሄሎ ቁም ሄሎ ጓደኛዬ ያን ሰውዬው አገኘሁት እኮ አዳማ ያበደ ከውጢ ፕሮግራም አለ ብሎ ጠርቶኝ እዛ ፕሮግራም ላይ ስሜን እያወቀ ሀያ የሚሸከመው ልጅ ወደ መድረክ ውጣ አለኝ። ሰውዬው አገኘሁኝ እኮ ምን ላድርገው? ልበርግደው? እና ምቀኛና አሲድ መኪና ገዛሁኝ እኮ አያችሁት? ቀኖች ወይኔ ነርቼ ሳልጨርስ ነርቼ ናደረት ገባብኝ። አረ ወይኔ ገባብኝ ወይኔ ገባብኝ። ወይኔ በቃ የፈለከውን ብር እሰጥሃለሁ። ተነስ ነው በቃ ብር ነው ያልከው እንዴ? ውሸታ መቼም ምን ወይኔ በጣም እናቴ ተመጣጣሽ ብር እሰጥሃለሁ። ቴንኪዩ ብራዘር። እሺ አመሰግና። ድጋሜ ለመግጨት ያብቃ። ትንሽ ሄደው ጉልበቴን ነው የሚያዞረኝ እንጂ ደህና ነኝ። ይኸው ያዝ ደህና ነኝ። እግዚአብሔር ቴንኪዩ በጣም አመሰግናለሁ። ሄሎ ኧረ ሰውዬ ቤት ኪራይ ክፈል። ላይ እኮ 100 ሺህ ብር ገባ። እንዴ ምን ነው? ወይኔ ግሬ አለቃ ዋና ኮንስታብል። አቤት። ስራችሁ ማሰር ነዋ። ይሄ ጫሜ ተፈጠረ ሰሩልኝ። ጫሜ ተፈጠረ እንዴ ኮንስታብል? ሄሎ እንዴት ነሽ የኔ ቆንጆ? ደህና። ምን ነው ደብሮሻል እንዴ? ሄሎ አይሰማም? ምን አልከኝ? እሺ ቀንሽ እንዴት ነበር? አሪፍ ነበር። ምን ነው እንደከረመ ወተት ተበጣጠሽ? ታዲያ ማናገር ካልፈለሽ ቀጥታ አትናገሪ ትላለች። ማናገር ካልፈለግሽ ሁለተኛ ደውል አልፈልግም ማለት ይቻላል እኮ። ምንድነው? ማዘርሽ በግድ ዘመዳና ግሪብ ላይ ጠራችሽ እኮ ነው የምትመስዪው። ብሽቀጥ ማን ነው አንተ የምትሳደበው? ትሽ 2 ብር የገባውን ፌስታል መስይ ሴትዮዋ ናቲ ላይ ትንቦራጨቂያለሽ እንዴ? ወይኔ ባላችሁ ትሰማኛለህ? ሁለተኛ እንዳትደውልልኝ። አየሻ ያን ያክል ቀላል ነበር። ሁለተኛ ደውልልኝ ትይኛለሽ፣ እኔም ሁለተኛ አልደውልሽም። አለቀ። ምንም መመናቀር አያስፈልግም። ቻው፣ መልካም ህይወት። እኔ ላይማ ስልክ አዘጋትም። ደውዬ ራሴ ዘጋባለሁ። የደወሉላቸው ደንበኛ ያን ቀፋፊ ድምጾትን ሁለተኛ መስማት አይፈልጉም። እማዬ ልጄ በጣም አስቸኳይ ነው፣ ቶሎ ብለህ ወደ ቤት ና። እማዬ አሜሪካ እኮ ነኝ። ምን እና ምን አገባኝ? ቶሎ ብለህ ና ብያለሁ፣ ቶሎ ብለህ ና። እሺ መጣሁ። ኢትዮጵያ የሞላ አንድ ሰው ብቻ። አባ ኢትዮጵያ ነው? አዎ ግባ።
እጭ ትራፊክ ያዘን በእናትህ። በቃ ወርጄ ላናግረው እነሱን ወረዱ በላቸው። ፒስ በቃሽ። ክቡራትና ክቡራን ተሳፋሪዎቻችን ፓይለታችን ትራፊክ ስለያዘው ወርዷል። ስለዚህ አውሮፕላኑ ከመከስከሱ በፊት ወንበራችሁ ስር በሚገኘው ፓራሹት እንድትወርዱ እናሳስባለን። ይሄዳል ብላ እንዴ ጫንከ እና ይከስከስ ሁለት ፕሌኖች ምንም አይከሰከስም። ኦ ልጄ መጣ። በላ እስኪ ይችን ሪሞት አቀብለኝ። ዳድ ለምንድን ነው ልብሶቼን ኩሽና ያስገባቸው? ለዛሬ ኩሽና ነው የምታድረው። ያንተ ክፍል እንግዳ ያድራል። የምን እንግዳ? ኧረ ዳዳም ደግሞ ምንድን ነው? አሁን ወደ ሆስፒታል ና። እንዴ ብሎ እንግዳ የገዛሁት በግ ታሟል። ካዳኔ ምን ሰራለሁ? ኩላሊት ከሆነ አንተ ትሰጠዋለህ። ምን ነው የሚያሯሩት? ከቀነኒሳ ላይ ስልኩን መንትፈው እያሯሯጠኝ ነበር እና ሩጫ መስሎት ቀደመኝ። እሺ ተማሪዎች፣ አባቶቻችን ሰርተው ካስረከቡ ነገር እኛ ምንድን ነው የጨመርነው? ጋሼ የህዝብ ቁጥር አረ ለውዝ ይምጣልህ። እንዲሁ ነው የሚቆመው። አሁን የኔ አሟሟት ነው ወይ አቼቱ ጋር ነበር ያለው አሟሟት ነው ወይ የፈረንጅ ሚስት ማታ ባልባይቷ ስትመጣ ብጃማ ላብሳ ጸጉሯን አስነሳ ሽቶ አፈሳ ሳልሳ ደንሳ ሻማ ለኩሳ እራተ አጎርሳ ነው በት የምትጠብቀው ባሏን ፈረንጅ ሚስት። ግን የኔ ባልቤት ገና ቤት ሲገባ እሳት ጎርሳ እሳት ለብሳ ጠባብ ጅንስ ለብሳ ቅቤ ተለውሳ አኩርፋ እንዳንባሳ በጫጭራ ናክሳ ሰርታ ጫጫብሳ አስበዛ ጨርሳ በፍርድ ቤት ከሳ ጓደኛ ወንድሜ ጓደኛ ገባ ነው አፈረባ ግባ ማአት ግባብህ ምንድነው ታስታውሳለህ? አስኮርጀኝ ስልህ አዎ አብረን ነበር ከፊት ለፊት ነበር የምትቀመጠው። ከአንተ ላይ ለመኮረቅ እንዲህ ስንጠራራ ነው አንገቴ ዛሬ እንዲረዝመው የቀረው። ሳልሸፍነው አልሄድም። አዎ ረዘመው ወንድሜ። ይኸው አይኔን ከዚህ እዛ ነው የሚያየው። አዎ እድሜ ላንተ ፈለቀ ፈጠጠ። ወዴት እየሄድክ? ስራ ፍለጋ ላይ ነህ ዛሬ። እድሜ ልክ ትከራተታለህ። ፈልገው ታውቃለህ። አስከፋኛ ማአት ይግባብህ። ምን ጠቀመህ እስኪ ያኔ ብታስኮርጀኝ? እንኳንም አላስኮረጀኝ። ትደርሳለህ። ደከመኝ እኮ በእግሬ እየዞርኩ ብትወስደኝ ምን ችግር አለው? ጫማ ያለቀ በቀንም ፈልጌ ማታም ሶሪ ምን ይቀንስባል? ያኔ ምን ይቀንስባል? እስቲ ባስኮርጀው ምን አለብኝ እስኪ? እኔ ዛሬ ይወስደኝ ነበር በመኪና ንዳው። ወዴት ልንዳው? እሱን እየሄድን እንነግራለን። ወደ ኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እንጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። አረ ወንድሜ ወደ ግራ አንድሽ እንዳትጠቅ ከሲኖው ጋር ነው ማጋጭ እንዳትጠቅ